ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የቻናሌ ተከታታዮች እንደምን አላችሁልኝ? ሰላም ለእናንተ ይሁን። በያላችሁበት ሰላም ጤና ፍቅር እንድትሆኑ እመኝላችኋለሁ። የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች መልካም ቀን እንደዋላችሁ፣ መልካም ምሽት እንዳመሻችሁና መልካም አዳር እንደነበር ተስፋ አደርጋለሁ። ይሄን ቪዲዮ ላይክ በማድረግ ጀምሩት። እጅግ አድርጌ ነው ማመሰግነው። ወርቅ የሆነ ቤተሰብ ነው የመሰረትኩትና ሁላችሁንም ውድድ ነው ማረጋችሁነት ለመናገር አሁን ቶሎ መረጃ ቀብላችሁ የሚያስብለኝ ነገር መጥቷል። የምታደርጉትን ነገር ካየሁት በኋላና በጣም ብዙ መኮራባችሁ ሰዎች አላችሁ፣ ቤተሰቦች አሉ። ስማችሁን እዚህ ኮሜንት መስጠቱት ላይ በአጠቃላይ የምታደርጓቸው ነገሮች እዚህ በዩቲዩብ ቻናሌ እየተከታተልኳችሁ ነው። በቅርቡ ደግሞ የዋትስአፕ ግሩፕ ይኖረንና ትልቅ ቤተሰብ እንመሰርታለን ማለት ነው። የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች እነሆ መረጃዎች ይሄው ይጀላችሁ ብቅ ብያለሁ። ግብጽ ዛሬ ማለት ነው አንድ መረጃ ጠዋት ላይ አውጥታ ነበር። እሱ ምንድነው ቱርክ በእስራኤል ላይ እርምጃ ልትወስድ ነው የሚል እሱን ከጻፉት በኋላ አጠፍተውት ነበር። ነገር ግን የጀሩሳሌም ፖስትን ጨምሮ በርካታ የእስራኤል መገናኛ ብዙሃን እነ እስራኤል ሀዮም እንዲሁም የግብጽ የቱርክ አንዳንድ ጋዜጦች ማምሻውን በለቀቁት ኢንፎርሜሽን መሰረት የቱርክ ባለስልጣናት በእስራኤል ላይ ወታደራዊ እርምጃ ለመውሰድ እየተዘጋጁና እያሰቡ እያጤኑ እንደሆነ መሪያቸው ትናንት የነገርኳችሁ እብድ ነው ያልኳችሁ ሰውዬ ማለት ነው ኤርዶዋን በዛሬው ዕለት ይፋ አድርጎታል። እንግዲህ አይጥ መሞት ሲያምራት ስታበዛ ሩጫ እንትን በራ ምንድነው ታሸታለች ነው የአንበሳ አፍንጫ ብለን እንለፈውና ቱርክ ከእስራኤል ጋር የመዋጋት አቅም የላትም። እንዳልኳችሁ ሰውዬው ቡፋ ነው። ሌላ ትናንሽ ሀገሮችን አቅም የሌላቸው ሀገሮችን እንደ ሀገሮችን ሊያስፈራራ ይችላል። እስራኤል ግን ድራሽ አባቱን ነው የምታጠፋው። ከዚህ በኋላ በነገራችን ላይ እስራኤል ግሪክና ሳይፕረስ ቆጵሮስ የሶስቱ ሀገራት መንግስታት የጋራ የሆነ የባህር ኃይል መስርተዋል እና በቅርቡ ነው የተፈራረሙት። እብድ ሆኗል በዚህ የተነሳ ሰውየውና በእስራኤል ላይ ወታደራዊ እርምጃ ለወስድ ነኝና መወስደው ወታደራዊ እርምጃም ከዚህ በፊት በሊቢያና በነጋራኮ ካራባክ ማለት በነገራችን ላይ በአዘርባይጃንና ይሄ ቱርክ ያፈናቀላት አርሜኒያ የምትባል ሀገር አለችና አርሜኒያ ቱርክ ከ1 ሚሊዮን በላይ የአርሜኒያ ጄኖሳይድ ብላችሁ ጉግል ብታደርጉ ወይም ሰርች ብታደርጉ ልታዩት ትችላላችሁ። በጣም አሳዛኝ የሆነ በ1905 ይመስለኛል በዛን ዘመን የተደረገ የቱርክ ኦቶማኖች ያደረጉት ጭፍጨፋ ነውና የነሱን መሬት የወሰደበትን ነው እንደ ምሳሌ ያመጣው። ነገር ግን አሁን እስራኤል እውነት ለመናገር ቱርክ እስራኤል እያባበለች ምናምን ሰው ያደረገቻት ሀገር ነችና ኢኮኖሚ የተበላሸ ዲፕሎማቲኩም ራሱ እዚህ ግባ የማይባል አምባገነን ፈላጭ ቆራጭ ዲክቴተርሺፕ ነው እና ፕሬዚደንት ኤርዶዋን የምትለው እስራኤል። ስለዚህ ሰውዬ በእስራኤል ላይ ወታደራዊ እርምጃ ልወስድ እችላለሁ አሻፈረኝ ምናምን እያለ ነውና እንግዲህ እውነት ለመናገር ዓለም አንድ ጊዜ የዓለም ጦርነት ያስፈልጋታል የምትልበት ሐሳብ ላይ ትደርሳለህ አንዳንድ ጊዜ ማለት ነው። በየሰፈሩ የሚረብሽ ጎረምሳ በቀደም የፓኪስታኑ አይታችኋል። እስራኤል መካከለኛው ምስራቅ የመጣች ካንሰር ናትና መወገድ አለባት የሚል በአረቦች ዘንድ የተለመደ ጸረ አንታይ ሴሜቲክ የሆነ ንግግር ማድረጉ ይታወሳል። እንደውም እሱ ምንድነው ያደረገው እንድጠፋ እጸልያለሁ፣ ከአውሮፓ የመጡ አይሁዶች በሳት እንዲቃጠሉ ተስፋ አደርጋለሁ፣ ሲኦል ውስጥ ገብተው በሳት እንዲቃጠሉ ተስፋ አደርጋለሁ ምናምን እያለ ሲጸልይ ነበር። አንዳንድ ጊዜ እኔ የማይገባኝ ነገር በጎበዝ ሰው ይሆናል አይደል እንትን ይሄን ባልየውን ግደልልኝና ሚስትየዋን ላግባት ብለህ እንደምትጸልይ ጸሎት እንደማቅረብ ማለት ነው። እግዚአብሔር ይሰማሃል ወይ? እንደዚህ አይነት ጸሎት እንጸልያለን ምናምን የሚሉ ሰዎች ራሱ በጣም ነው የሚገርሙኝ። ስለዚህ በአሁኑ ሰዓት ቱርክ ያለችበት ሁኔታ የኢኮኖሚ ችግሯ ራሷን ብዙ ተብትቦ ያዛት በሽታ አለና
ነገር ግን እንዳልኳችሁ በዛ በአፍሪካ ቀንድ ኢትዮጵያን የመክበብ ስራ እየሰራች ነው። በተለይ ከሶማሊያ ጋር ሆና ሶማሌላንድ ደግሞ አለች እዛ ጋር ከእስራኤል ጋር ነች እና አሁን አሰላለፉን ስታየው በአብዛኛው ማለት ነው የሶስተኛው ዓለም ጦርነት ውስጥ የተቃረብን ነው የሚመስለው። የሶስተኛው ዓለም ጦርነት ከተነሳ በነገራችን ላይ እነዚህ ምዕራባውያን ሀገሮች እነዚህ እነ ፈረንሳይ እነ እንግሊዝ ምናምን ከእስራኤል ጋር ቱርክ ውጊያ ብትጀምር ቱርክ ሊያድኑ አይመጡም። በእርግጠኝነት መነግራችሁ በሁለት ነገር፣ አንድም ወዳጅ ሀገሮች ናቸው፣ በሁለትም ደግሞ እነሱ ራሳቸው መጥፋት ኢራንን ጭርቅ አድርገው ፈርቶ ነው ሰሞኑን ሳይንቀሳቀሱ የቀሩትና ሊያድኗት ቱርክን ሊያድኗት አይመጡም። ቱርክ የኔቶ አባል ሀገር ነችና በጣም ነው የሚያስቀኝ። ትርጉ እነ ፈረንሳይ ምናምን አረ እስራኤል ጋር አይመጡም። ድራሽ አባታቸውን ነው የምታጠፋቸው ይፈራሉ። እንደዛ ብለው ነው የሚፈሩትና አይመጡላትም። ስለዚህ አሁን ይሄ ሰውዬ ትናንት እንዳልኳችሁ የሙስሊም ተወካይ ነኝ ብሎ ነው የሚያስበው በራሱ። በዛ ላይ የአገሩን ዜጎች መከራ ፈዳቸውን ነው የሚያሳያቸው። በብዙ ሚሊዮን የሚቆጠር የኩርድ ዜጎችን አገር አልባ ያደረገ በአውሮፕላን ድብደባ ፍዳቸውን ያበላ ስንት ህጻናትን የገደለ ሰውዬ ነውና አሁን ይሄ እኔ አንዳንድ ነገር ልንገራቸው። አሁን የጋዛ ጦርነት ብዙ አሰቃቂ ገጽታ አለው። ነገር ግን እውነታው ምንድነው? የትኛውም ሀገር ጥቃት ከተፈጸመበት አጸፋ መልስ ይወስዳልኝ። ስለ የጋዛን ጦርነት መኮነን ከማይችሉ ሀገራትና ግለሰቦች መካከል ቱርክ አንዷ ናት። መናገር አትችልም። እንግሊዝ መናገር አትችልም። ብዙ የሆነ ደም በእጃቸው የተጨመላለቀ ያለባቸው ሀገሮች ናቸውና ራሷን የምትከላከለውን እስራኤልን ሊያወግዙ ሞራሉ የላቸውም። እና አሁን ምንድነው ኒካራጓ ካራባክ ላይ ቱርክ ገብታ አልተዋጋችም። ይሄ ሰውዬ ምንድነው ሊል የፈለገው የሚለውን አናላይዝ ስናደርገው ኒካራጓ ካራባክ ላይ ገብታ አልተዋጋችም። ምንድነው ያደረገች? መሳሪያ ነው የሰጠች። ስለዚህ መሳሪያ ሰጥቼው ወጋለሁ ነው። ቱርክ ሊቢያ ላይ ግን አውሮፕላኖቹን ልኮ ጦርነት አድርጓልና አሁን ይሄ የምንመለከተው ምንድነው ጨዋታው? ሰውየው ቢንጫጫ የሚሰማው የለም፣ ይሳደባል የሚሰማው የለም። እስራኤል ከመቅጠፍ አትቆጥረውም። እና አሁን ብሎ የሆነ ኢኮኖሚ ማዕቀብ ጥያለሁ አለ፣ አምባሳደሮችን አባረረ ያለው አለ፣ ምናምን አለ፣ የሆነ ብዙ ነገር አለ። እንደውም ሲቪሊያን ፍላይቶችን ሁሉ ሰስፔንድ አድርጌያለሁ አለ። አሁን ሳይሆን የሚጎዳው እሱ ነው። አሁን መጮህ ጀመረ። የሚጮህ ምንድነው? በቃ አሁን ደግሞ ወታደራዊ እርምጃ ልወስድ ነኝ፣ ጠቅላይ ሚኒስትሮችን አሁን በ5000 ዓመት ይታሰርልኝ ብሎ አንድን ግለሰብ ቤንያሚን ኔታንያሁ ለ5000 ዓመት ይፈረድበት ብሎ ጥያቄ የሚያቀርብ መንግስት ራሱ አሁን ይሄ ጥያቄ እንዴት ነው? ከምንድን ነው የምትመለከቱት? ይሄው ወሬ ፍለጋ አይመስላችሁም? ሰውየው ዝም ብሎ እንደዚህ አጀንዳ የመስጠት ስራ ምናምን አይመስላችሁም? እና ይሄ ነው ያለው። እንግዲህ የምትመለከቱት በቪዲዮ ላይ ደግሞ የዩጋንዳ ጀነራል ነው። በነገራችን ላይ የዮሪ ሙሴቬኒ ልጅ ነው። እስራኤል በየትኛውም የአረብ ሀገር ከተጠቃች እኛ ፈጥነን እንደርስላታለን ብሏልና ይሄ በጣም የሚገርም ታሪክ ያለው ሰውዬ ነውና በጣም በእስራኤል ከፍተኛ የሆነ ተወዳጅነት ያለው አሁን ዩጋንዳን በጣም አጥብቀው የሚወዱ እስራኤላውያን ቁጥር እየበዛ ነው። በተረፈ የተከበራችሁና የተወደዳችሁ የቻናሌ ተከታታዮች ወደ ሁለተኛው ወሬ ወይም ሳልፍ ወደ ሁለተኛው መረጃ አሜሪካና ኢራን በትናንትናው ዕለት ድርድራቸው ከተበተነ በኋላ በዛሬው ዕለት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሌሊቱን ቆይቷል። ይሄ ዜና ሜቢ ሌላ ቦታ አዳምጣችሁት ሊሆን ይችላል። ይሄ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሌሊቱን ውሳኔ ወስነው ነው ያደሩት። ትናንት ውሳኔያቸው ምንድነው? አሜሪካ የጦር መርከቦች አሉ፣ እነዚህ ዲስትሮየርስ የሚባሉ ስራቸው ምንድነው? እንደዚህ በባህር ላይ ያሉ የተተከሉ ፕላንት የተደረጉ ፈንጆችን መለቃቀም ነውና እነዚህን ፈንጆችን እንዲለቃቅሙ አሜሪካ ትእዛዝ ሰጥታለች። እስራኤል ጦርነቱን ለመጀመር ከኢራን ጋር ሰፊ ሁኔታ ዝግጅቷን አጠናቃ ጨርሳለች። አረቦች በዚህ ሁኔታ ጦርነቱ እንዲቋጭ አይፈልጉም። አሁን አሰላለፋቸውን ስትመለከቱ እነ ካታር፣ እነ ዮርዳኖስ፣ እነ ግብጽ ማነው እነ ዩናይትድ አረብ ኤሚሬት ሌሎቹም ከእስራኤልና ከአሜሪካ ጎን ተሰልፈው በጣም ወዳጅ ሆነዋል። ውስጥ ለውስጥ ሰሞኑን እግዚአብሔር ይስጥ አንተ ባትኖር ደመላሽ እስራኤል አንቺ ባትኖር እኮ ተጫውተውብን ነበር እነዚህ አመዳም ኢራናውያኖች ምናምን እያሉ እርስ በራሳቸው እንትን የሚሉትና አሁን ይሄ እንግዲህ ጦርነቱ በጣም አልተቋጨም። ጦርነቱ ስላልተቋጨ ምንድነው ሊሆን የሚችለው? ጦርነቱ መታደሱ አይቀርም። አሁን አሜሪካ
በሆርሙዝ አካባቢ የሚገባም ሆነ የሚወጣ መርከብ አይኖርም። ኢራን ወዳጆቿን እየፈለገች የምታሳልፍበት ማትፈልጋቸውን ገንዘብ እየቀረጸች የምታስወጣበት ምክንያት የለም። ተዘግቷል ተብሏል። የእንግሊዝም የፈረንሳይም የሩሲያም የቻይናም የራሷ የኢራንም መርከብ አይወጣምም አይገባምም እና አሜሪካ አሁን አስጨናቂ ውሳኔ እየወሰደች ነው። እነዚህ ተጥሏል የተባለውን ያንን ነገር ከለቀሙ በኋላ እንግዲህ ከተተኮሰባቸው ሲያስፈራሩ ነበር። ዛሬ እንተኮሳለን እንመታቸዋለን ምናምን ሲሏቸው ነበርና ይሄ ፈንጅ የመልቀም ስራው አሁንም ተጠናክሮ ቀጥሏልኝ። እንግዲህ አሜሪካና ኢራን ለሁለት ሳምንት ብቻ ነው የተኩስ አቁም ያደረጉት። ከሁለት ሳምንት በኋላ ምን ሊፈጠር እንደሆነ አናቅም። አሁን ዓለም ተለዋዋጭ ነች። በቃ በየቀኑ በየደቂቃው በየሰዓቱ የሚለዋወጡ በርካታ ነገሮች አሉ። በየጊዜው የምናያቸው የተለያዩ የሚቀያየሩ ነገሮች አሉ። አንዱን ስትለው አንዱ ተቀይሮ ይመጣል። አንዱን ስትለው አንደኛው ፖለቲከኛ የሆነ ነገር አድርጎ ታገኘዋለህ። በቃ ማድሮ ዓለምን ሊያስጨንቅ ነው። 1 ሚሊዮን ጦር አለው አሜሪካን ሊገጥማት ነው ምናምን ስንል ማድሮ እስከ ሚስቱ ሱሪውን አውልቆ ምናምን እጁን ሰጥቶ እጁን በካቴና ታስሮ ኒውዮርክ ሲቆም ታየዋለህ። ኒውዮርክ ቆሞ ሲከራከር ተሰርቄ ነው ጌታ ሆይ እኔ ነኝ እስካሁን የሀገር ፕሬዚዳንት ሲል ታገኘዋለህ። እግዚኦ አሜሪካና ሩሲያ ሊጫረሱ ነው ስትል ወዳጅ ሆነው ታገኛቸዋለህ። እንደገና አረቦች እስራኤልን ሊገጥሟት ነው ምናምን ስትል ደግሞ እንዳየሆነ አሁን እነዚህ ዩናይትድ አረብ ኤምሬት ምናምን ደግሞ በቃ የክፉ ቀን ደራሽ አድርገው የሚያዋት እስራኤል ሆኖ ታገኛለና የዓለም ፖለቲካ ተቃሪ ነው። በዚህ ነው በፖለቲካው ዓለም ዘላቂ ጥቅም እንጂ ዘላቂ ጓደኛ የለም የሚሉት። ለዚህ ነው የተከበራችሁና የተወደዳችሁ የቻናል ተከታታዮች። ለማንኛውም ይሄ የምትመለከቱት ድንጋራስ ሰውዬ ለሀገሩ ሕዝብ ጥሩ መንግስት ቢሆን እንኳን በጣም የሆነ ክብር ይኖረኝ ነበር። ለራሱ ለዜጎቹ ጥሩ የሆነ ሰው አይደለምና አሁን በመካከለኛው ምስራቅ ከእስራኤል የበለጠ የጦር ኃይል ያለው በአንቱ የተባለ የለም። አይተናል ስንቶችን ሀገሮችን ጉድ እንደሰራች እስራኤልና ነገ አቀርብላችኋለሁ። እስራኤል እስካሁን ድረስ ፍዳቸውን ያስበላቻቸው ሀገሮች ከአፍሪካ እስከ መካከለኛው ምስራቅ እስከ ምናምን እያንዳንዱን ነገር ዝርዝር አድርጌ ነገ አቀርብላችኋለሁ። እንግዲህ እንዳልኳችሁ ዛሬ የአሜሪካ ፕሬዚዳንት በመካከለኛው ምስራቅ ተጨማሪ ወታደራዊ እርምጃ ለመውሰድና ሚሳኤሎችን የተወሰኑ ቦታዎች እንዲመቱና እንዲያወድሙ በማድረግ ኢራን ለማስጠንቀቅ እያጤኑበት እንደሆነ ሊሚትድ ታርጌትድ ሚሊተሪ አክሽን ይሉታል የአሜሪካ ፕሬዚዳንት በአሁኑ ሰዓት ይህን እያጤኑ ናቸው ያሉት። እስራኤልም ደግሞ ጦርነቱን ለመቀጠል ከኢራን ጋር አሁንም አጠናክራ ነው የቀጠለችው። ግብጽ ቱርክ ከእስራኤል ጋር እንደማትጋጠም እስራኤል ጋር ጦርነት እንደማታደርግ እሙን ነው። ከሆነ ግን ባይብሊካል ነው ማለት ነው፣ መጽሐፍ ቅዱሳዊ ነው። በመጽሐፍ ቅዱስ ሩሲያና ቱርክ እንዲሁም የፔርዣ ንጉስ ማለት ይሄ ጎግ ማንጎግ ላይ የተጻፈው ማለት ነው። እዛ እነሱ አሉ። እዛ ጋር አብሮ የሚመጣ ከሆነ ያው ይዞት የመጣው ጦር ሁሉ በኢየሩሳሌም ተራራ ላይ ተቀብሮ የሚቀርበት ጊዜ ነውና ይሄ እንደዚህ ከሆነ የሶስተኛው ዓለም ጦርነት ከተነሳና ጦርነቱ ውጊያ በሚደረግበት ጊዜ በቃ ከዚህ በኋላ በእስራኤል ላይ የሚነሳ ጠላት እስካይኖር ድረስ እግዚአብሔር በኢየሩሳሌም በደብረ ዘይት ተራራ በእግሮቹ በዛ ላይ ያርፈውና ተራራውን ኩሌታ እዛ ገምሶ ጠላትን እዛ ድባቅ እንደሚመታ የእስራኤልን ጠላቶች ከፍተኛ የሆነ ጦርነት እንደሚደረግ ነው እየተነገረ ያለና የተከበራችሁና የተወደዳችሁ የቻናሌ ተከታታዮች ሁልጊዜም ለምታደርጉልኝ ነገር በጣም ነው ማመሰግናችሁ፣ በጣም ነው መወዳችሁ። በጣም ጥሩ ቤተሰቦች ናችሁ። እጅግ ትልያላችሁ። በቃ እውነት ለመናገር ትልያላችሁ። በቃ አሁን አዲስ በዚህ ጊዜ አሁን ድሮ ቀላል ነበር ዩቲዩብ ቻናል ማሳደግ። በዚህ ዘመን ግን ዩቲዩብ ቻናል ማሳደግ በጣም ከባድ ነው። ነገር ግን ለኔ እንዲቻል አድርጋችሁታል እና ዛሬ አሁን ጠዋት ላይ ፖስት ያደረኩትን ሰው 7000 ሰው እንዲደርስ ያደረጋችሁት በማየት ሁሉም በማየት ለሌሎቹ ሸር በማድረግ
ሌሎቹም እንዲያዩት በማድረግና እናንተም ደግሞ እስከ መጨረሻው ድረስ በመመልከት ክሊክ በማድረግ ለሌሎቹ በዋትስአፕ ሸር በማድረግ በተለያየ ነገር ስለምትረዱኝ ነውና አሁን ቻናላችን ጥሩ ደረጃ ላይ ደርሷል። 50,000 60,000 ከሆነ በኋላ ማንም ሰው ሸር ላይክ ምናምን ማድረግ አይጠበቅም። ራሱ ቡም ይላል ይሄዳል። ቻናሉ በራሱ ጊዜ ይታያል ማለት ነው። በጣም ነው የምወዳችሁ። እንዳልኩት ሰላማችሁ ብዝት ይበል። በያላችሁበት ሰላማችሁ መልካም የረፍት ሳምንት ይሁንላችሁ። በቃ እንዲህ ሰላም ያለበት መልካም ነገር የምትሰሙበት ጦርነት የሌለበት ችግር ረሃብ የሌለበት ሳምንት ይሁንላችሁ። በጣም ነው ማመሰግነው። እንግዲህ አጠር አድርጌ የመጣሁት ስራ ላይ ስለሆንኩ ነው። ያው እንግዲህ ሌላ ጊዜ ገፋ አድርጌ እንደምመጣ ታውቃላችሁ። እኔ ለእናንተ አልሰስትምና መረጃዎችን በየጊዜው እያመጣሁ አቀብላችኋለሁ። እግዚአብሔር የእስራኤል አምላክ እስራኤልና ሕዝቦቿን ይጠብቅ። በሷ ላይ የሚነሱ ሁሉ ጠላቶቿን ያጥፋ፣ ወዳጆቿን ያብዛ። ተመስገን።